የአባትና የልጅ የልብ ጉዞ በአንድ ጸጥ ያለ መንደር በትንሽዬ ቤት ውስጥ የምትኖር ሉላ የምትባል ትንሽዬ ልጅ ነበረች። ሉላ የምትኖረው ከወላጅ አባቷ ጋርም ነበረ። ሉላ እናቷ ገና በሕፃንነቷ ነበር የተለየቻት። የሉላ አባት ከዚያን ጊዜ ጀምሮ እናትም አባትም ሆኖ ነበር የሚያሳድጋት። የሉላ አባትም በጣም ጥሩ ልብ ያለውና ስራውን የሚወድ ታታሪ ሰራተኛም ነበረ። ሁል ጊዜም የዘወትር ተግባሩ በጠዋት በማለዳ ከእንቅልፉ ይነሳና ሞፈርና ቀንበሩን ይዞ ወደ እርሻው ይሄዳል። ማታ ደግሞ ደክሞት ይመለስም ነበረ። ሁሉንም ነገር ታዲያ የሚያደርገው ሉላን ለማሳደግ እንዳይቸገርም ብሎ ነበረ። ሉላ ታዲያ አባቷ ሁል ጊዜ በጠዋት ወጥቶ ማታ ደግሞ አምሽቶ በመግባቱ ከእሷ ጋር ምንም አይነት ጊዜ ባለማሳለፉ በጣም ትከፋም ነበረ። አባቷም እንደማይወዳት ታስብም ነበረ። ሉላም አባቷን በጣም ስለምትወደውና በአጠገቧ ከሱ በቀር ማንም ስለሌላት ሁል ጊዜ ከሱ ጋር እንድትሆን ትፈልግም ነበረ። አባቴ ለምንድን ነው ሁል ጊዜ ከእኔ ጋር የማይሆነው በማለትም ራሷን ትጠይቅም ነበረ። ሁል ጊዜ ሌሎች ልጆች ከአባቶቻቸው ጋር ሲጫወቱ እሷ ግን ብቻዋን ትቀመጥም ነበረ። አንድ ምሽት ግን ሉላ አባቷን እንዲህ ብላ ጠየቀችው። አባቴ አንተ ግን እኔን ትወደኛለህ? አለችው በንዴት። አባቷም በጥያቄዋ በጣም ደነገጠ። ለምን እንዲህ ብለሽ ጠየቅሽኝ ልጄ? አላት። ሉላም እንዲህ ብላ መለሰችለት ለአባቷ። አባቴ አንተ ሁል ጊዜ ስራ ላይ ነህ፣ ለእኔ እኮ ምንም አይነት ጊዜ የለህም አለችው፣ አይኗ በእንባ ተሞልቶ። አባቷም ረጅም ጊዜ ዝም አለ በመደንገጥ። ወደ ሉላም ተጠግቶ በእጆቹ እቅፍ አደረጋት። ይኸውልሽ ልጄ፣ እኔ በዚህ ምድር ላይ ማንም ከሚወድሽ በላይ ከልቤ እወድሻለሁ አላት። ይህን ሁሉ ነገር የማደርገው የምለፋው የምደክመው እኮ አንቺን ለማሳደግ ነው አላት። ሉላ ግን ምንም ስላልገባት በአባቷ እቅፍ ውስጥ ሆና ምንም አልተናገረችም ነበረ። የሉላ አባትም ከዛን ቀን ጀምሮ ሉላ ያለችውን ነገር ማሰብ ማሰላሰል ጀመረ። ምናልባትም እኮ አለ የሉላ አባት፣ ለልጄ ፍቅሬን በሚገባ አልገለጽኩላትም ይሆናል አለ። አንድ ቀን ጠዋት የሉላ አባት በጠዋት ከእንቅልፉ ተነስቶ ሉላን አስነሳት። እንዲህም አላት፣ ልጄ ዛሬ አላት ከእኔ ጋር ነው አብረን የምናሳልፈው አላት። ሉላ በመገረም ወዴት ልንሄድ ነው አባቴ በማለት ጠየቀችው። አባቷም ፈገግ ብሎ ወደ እርሻዬ ወደ ሕይወቴ ቦታ ልወስድሽ ነው አላት። አሁንም በፈገግታ የሚያስፈልጋቸውን ዕቃ ይዘው ሁለቱም ተያይዘው ከቤት ወጡ። ቀኑን ሙሉ አብረው አሳለፉ። ሉላም አባቷ እንዴት እንደሚሰራ እንዴት እንደሚደክም ሁሉንም የሚያደርገውን ነገር በሙሉ አሳያት። ማታም ወደ ቤታቸው ሲመለሱ ሉላ አባቷን እንዲህ አለችው፣ አባቴ ፍቅርህን አሁን ተረድቼዋለሁ። ለካ ለእኔ ብለህ ነው እንዲህ የምትደክመው፣ ስላልተረዳው ይቅርታ አለችው። አባቷም በመገረም አይኑ በእንባ ተሞላ። ልጄ ከዛሬ ጀምሮ አላት ፍቅሬን በሚገባ አሳያለሁ አላት። ሁለቱም ተሳስቀው በደስታ ወደ ቤታቸው ገቡ። ከዚያን ቀን ጀምሮ ሉላና አባቷ አባትና ልጅ ብቻ ሳይሆኑ ጓደኛሞችም ሆኑ። ሉላ ከአባቷ አንድ ነገርን ተማረች።
እንዲህም አለች። አባት ለካ አለች ፍቅሩን ሁል ጊዜ በቃላት ሊያሳየን ይችላል። ነገር ግን አለች ለልጆቻቸው ሲሉ ምን ያህል መስዋዕትነት እንደሚከፍሉ ተረድቻለሁ አለች። ልጆች ይህ ታሪክ የሚያሳየው አባቶች እኛን ለማሳደግ ብዙ አይነት መስዋዕትነትን እንደሚከፍሉ እኛ ደግሞ እነሱን መረዳት እንዳለብን ያሳያል። ልጆች የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ እና ሼር በማድረግ ደግሞ ለሌሎች አጋሩ።